ሰላም ጤና ይስጥልን ውድ የሴፍ ስፖርት ተከታታዮች፣ ስለ ጋብሪኤል ማጋሊሽ እና ስለ ሪካርዶ ካላፊዮሪ ሰሞኑን የወጣ አዲስ የጉዳት ዜና አለ። ስለሱ እስኪ አንዳንድ ነገር እንበል። የሪካርዶ ካላፊዮሪ ጉዳት በጥንቃቄ ምክንያት ወደ አርሰናል ወይም ደግሞ ወደ ለንደን እንደተመለሰ ነው እንጂ ጉዳቱ ለአርሰናል ለቀጣዮቹ ጨዋታዎች አስጊ እንዳልሆነና ጨዋታ ሊያመልጠው እንደማይችል ነው እየተዘገበ የሚገኘው። የጋብሪኤል ማጋሊሽ ግን የብሽሽት ጉዳት እንደሆነ ይፋ ሆኗል እና የጋብሪኤል ማጋሊሽን ቦታ ሚካኤል አርቴታ እንዴት መሸፈን ይችላል የሚለው እስኪ በዚህ ጉዳይ ትንሽ እናውራ። ሪካርዶ ካላፊዮሪ ከጉዳቱ ወይም ደግሞ በጉዳት ምክንያት ጨዋታ የማያመልጠው ከሆነ ሪካርዶ ካላፊዮሪን ሴንተር ባክ ሆኖ መጫወት ስለሚችል ሪካርዶ ካላፊዮሪን በቦታው በማጋሊሽ ቦታ አድርጎ ማይልስ ሉዊስ ስኬሊን ወይም ደግሞ ፔሮ ሂንካፔን ማሰለፍ ይችላል። ወይም ደግሞ ሪካርዶ ካላፊዮሪም እንዲሁ በጉዳት ምክንያት ለጨዋታው ብቁ ካልሆነ አርሰናል በዚህ ዓመት በነገራችን ላይ ምንም ስጋት የለበትም። ምክንያቱ ደግሞ ምስጋና ለአንድሬ ቤርታ እና ስኳድ ዴብዝ በደንብ በሚገባ ስላለው ቦስ ሚካኤል አርቴታም ይህንን ከግንዛቤ የሚያስገባ ይመስለኛል እና ሁለቱም ለጨዋታው ባይኖሩ ለሰሜን ለንደን ደርቢ አርሰናል ከቶተናም በኤምሬትስ ስታዲየም ለሚካሄደው ጨዋታ ሁለቱም ለጨዋታው ብቁ ባይሆኑ ፔሮ ሂንካፔ እና ሉዊስ ስኬሊን መጠቀም ይችላል። ለቀጣዮቹ ጨዋታዎች እንደዚሁም አምስተኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታ አለ በኤምሬትስ አርሰናል ከባየር ሙኒክ። እንዲሁም ቀጣዩም አሁንም አርሰናል ትንሽ ፈታኝ ጨዋታዎች ናቸው ቀጣይ ያሉት። ቀጣዩ ደግሞ አርሰናል ከቼልሲ በስታንፎርድ ብሪጅ ነው የሚካሄደው እና በእነዚህ አጋጣሚዎች ወይም ደግሞ በጉዳት ምክንያት በጋብሪኤል ማጋሊሽ እና በሪካርዶ ካላፊዮሪ በእነዚህ ክፍተት ምክንያት አርሰናል ነጥብ ይጥላል ብላችሁ ታስባላችሁ? የእናንተ ሀሳብ ምንድን ነው? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በተረፈ ደግሞ ሴፍ ስፖርት የሚለው ይህን ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተደራሽነታችን እንዲሰፋ አድርጉ። አመሰግናለሁ። ቴንኪዩ